በቤታችን ውስጥ የኤሌክትሪክ መኪና ቻርጀር ስናስገጥም ፈጽሞ ሊሰሯቸው የማይገቡ 3 አደገኛ ስህተት። ሰላም፣ ማርኮም መኪና አስመጪዎች ነን። እኔ መለሰ ጎሽሜ እባላለሁ። በባህር ዳር ዩኒቨርሲቲ በአውቶሞቲቭ ኢንጂነሪንግ የተመረቁ ሲሆን አሁን ላይ ደግሞ በማርኮም መኪና አስመጪ የቴክኒክ ክፍል ኃላፊ ሆኜ እየሰራሁ እገኛለሁ። በዛሬው ቪዲዮአችን በቤታችን ውስጥ የ32 አምፒር ወይም ደግሞ 7 ኪሎዋት ኤሲ ቻርጀር ስናስገጥም ማድረግ ወይም ደግሞ መስራት የሌለብን 3 አደገኛ ወይም ዋና ዋና ስህተቶችን እንመለከታለን። እነዚህን ስህተቶች ካስወገዳችሁ የመኪኖትን ደህንነት ከመጠበቁም በላይ የመኪኖትን ቻርጀር ለረጅም ዓመታት ለመጠቀምና ከመቃጠል እንዲሁም ደግሞ እርሶንም ካላስፈላጊ ተጨማሪ ወጪ ይታደጋል። የኤሌክትሪክ መኪና መግዛት አስበዋል? እንግዲያውስ ማርኮም መኪና አስመጪን ምርጫው ያድርጉ። ከ1090፣ ከ2080፣ ከ3070 እንዲሁም 4060 እና 5050 ብድር አማራጮችን አቅርበውልዎታል። ከታች ባለው አድራሻችን ይጎብኙ። አንደኛ፣ የቤታችን ቆጣሪ ስንት ኪሎዋት እንደሆነ እና ዋናው ብሬከር ስንት አምፒር እንደሆነ ሳናረጋግጥ የመኪናውን ቻርጀር ዝርጋታ ወይም ኢንስታሌሽን መስራት ትልቁ ስህተት ነው። ምክንያቱም ማንኛውም ኦሪጂናል 32 አምፒር ኤሲ ቻርጀር በሰዓት እስከ 7 ኪሎዋት ኤሌክትሪክ ፓወር ድረስ የመሳብ አቅም አለው። ይህ ማለት ደግሞ የቤታችን ቆጣሪ 7 ኪሎዋት የኤሌክትሪክ ኃይል መስጠትና 32 አምፒር ከረንት ደሊቨሪ ማድረግ ይኖርበታል። ስለዚህ የኤሌክትሪክ መኪናችንን ቻርጀር ኢንስታሌሽን ከማሰራታችን በፊት የኤሌክትሪክ ቻርጀር ኢንስታሌሽን ከሚሰራ ባለሙያ ጋር በመሆን የቤት ቆጣሪያችን 7 ኪሎዋት ፓወር መስጠት ኤሌክትሪክ ፓወር መስጠቱንና 32 አምፒር ብሬከር መሆኑን ከኢትዮጵያ ኤሌክትሪክ ኃይል ባለሙያዎች ማረጋገጥ ያስፈልጋል። እንደነዚህ ያሉ ጠቃሚ መረጃዎች እንዲደርሷቸው የማርኮም መኪና አስመጪ ዩቲዩብ ቻናል ሰብስክራይብ በማድረግ እንዲሁም ደግሞ ሌሎች የሶሻል ሚዲያ አካውንቶቻችንን ፎሎ በማድረግ ቤተሰብ ይሁኑ። ሁለተኛ፣ አጀስቴብልም ሆነ ወል ማውንትድ 32 አምፒር ኤሲ ቻርጀር ስታንዳርድ ወይ ደግሞ ኳሊቲውን የጠበቀ 32 አምፒር ብሬከር አለመጠቀም። ሁሉም ባለሙያና የኤሌክትሪክ መኪና ባለቤት ሊያውቀው የሚገባው ነገር ቢኖር የቤታችን ቆጣሪ አብዛኛው ማለት ነው በሀገራችን ነባራዊ ሁኔታ የሚመጣው የኤሌክትሪክ መስመር ሲንግል ፌዝ እና እንዲሁም ደግሞ የመኪናው ቻርጀር 32 አምፒር ማለት ነው ወል ማውንትዱም እንዲሁም ደግሞ አጀስቴብል ቻርጀሩም የሚያስፈልገው ሲንግል ፌዝ ማለትም አንድ ኒውትራል እና አንድ ፌዝ ወይ ደግሞ ኤሌክትሪክ ፓወር ደሊቨሪ የሚያደርግ ማለት ነው። እሱ እንደሆነ ማወቅ ይኖርባቸዋል። እዚህ ጋር ማድረግ የሌለብን ነገር ቢኖር የኤሌክትሪክ መኪናችንን ቻርጀር ስናስገጥም ቻርጀራችን ለመቆጣጠር የምናስገጥመው ብሬከር ከ32 አምፒር መብለጥም ሆነ ማነስ የለበትም። አንዳንድ ጊዜ የኤሌክትሪክ መኪናችንን ቻርጀር ስናስገጥም ከ32 አምፒር ብሬከር በላይ የሚሆን ከሆነ ወይም ደግሞ 50 አምፒር እንዲሁም ደግሞ 63 አምፒር ብሬከር የምናስገጥም ከሆነ የመኪናችን ቻርጀር መሸከም ከሚችለው የኤሌክትሪክ ከረንት በላይ ይመጣበትና የቻርጀሩን ሪሌ ወይም ደግሞ ሰርኪዩት ቦርድ ያቃጥላትና የ80 ወይም ደግሞ የ90 ሺህ ብር ቻርጀር ላልተፈለገ ወጪ እንጋለጣለን ማለት ነው። ይሄ ብቻ አይደለም። ለምሳሌ ከ32 አምፒር ብሬከር በታች የምናስገጥም ከሆነ ደግሞ መኪናችንን ፉል ቻርጅ ለማድረግ ከ6 እስከ 7 ሰዓት ነው የሚፈጅብንን ከ10 ከ15 ሰዓት በላይ ይፈጅብናል ማለት ነው። እንዲዘገይ ያደርግብናል። ሶስተኛው ስህተት ደግሞ ጥራት የሌለው ኦሪጂናል ያልሆነ ኤሌክትሪክ ኬብል ወይም ደግሞ ኤሌክትሪክ ሽቦ እንዲሁም ደግሞ አነስተኛ ወይም ደግሞ በጣም ከፍተኛ ውፍረት ያላቸው የኤሌክትሪክ ኬብሎችን መጠቀም። ይህንን በደንብ ትኩረት መስጠት ያስፈልጋል። 32 አምፒር ወይም ደግሞ ኤሌክትሪክ ከረንት ፍሰት ማለት በጣም ከፍተኛ የኤሌክትሪክ ሙቀት መፍጠር የሚችል የኤሌክትሪክ ፍሰት ማለት ነው። ቻርጀራችን ደግሞ የኤሌክትሪክ መኪናችን ቻርጀር ደግሞ ቢያንስ ከ6 እስከ 7 ሰዓት እና ከዛ በላይ ያለማቋረጥ የኤሌክትሪክ ወይም ደግሞ የኤሌክትሪክ ከረንት ከ32 አምፒር በላይ ፍሰት ይኖረዋል ማለት ነው። እዚህ ጋር መጠቀም ያለብን የኤሌክትሪክ ኬብል 3 በ6 ሚሊሜትር ስኩዌር ውፍረት ያለው መሆን መቻል አለበት። ይህም ለ32 አምፒር ወል ማውንትድም ሆነ አጀስቴብል ቻርጀር ለሆኑት ማለት ነው። ይህ ደግሞ 3 ኬብሎች 6 ሚሊሜትር ስኩዌር ውፍረት ያላቸው ኦሪጂናል ኬብሎች መሆን መቻል አለባቸው። ለኤሌክትሪክ መኪናችን ቻርጀር ዝርጋታ የምንጠቀመው ኬብል ከዚህ ያነሰ ከሆነ ሙቀት ይስብና የእሳት ቃጠሎ እንዲፈጠር ያደርጋል። ይህ ብቻ አይደለም። ከ3 በ6 ሚሊሜትር ስኩዌር ውፍረት በላይ ከሆነ ደግሞ የኤሌክትሪክ መኪናችን ቻርጀር መሸከም ከሚችለው በላይ
የኤሌክትሪክ ከረንት ፍሰት ይኖርና የቤት ቆጣሪያችንም የመኪናችንን ኦንቦርድ ቻርጀር እንዲሁም ራሱ ቻርጀሩን ከጥቅም ውጪ ያደርገዋል ማለት ነው። የዛሬው ቪዲዮአችን ይህንን ይመስል ነበረ። ቀጣይ በየሳምንቱ የምንለቃቸው ስለ ኤሌክትሪክ መኪና ጠቃሚ መረጃዎች እንዲደርሷችሁ ይህንን ቪዲዮ ላይክ፣ ሼር በማድረግ የዩቲዩብ ቻናላችንን ማርኮን ካር ኢምፖርተር የሚለውን ሰብስክራይብ በማድረግ ቤተሰብ ይሁኑ። ማርኮኖች ነን፣ ነገም አብረን እንሰራለን።